በማውራት የሚበሉ አሉ፣ በመስራት የምንኖራለን። ምርጫው የኛ ነው። በማውራት መኖርን ምርጫ ያደረጉ ሰዎች የእንጀራ ገመዳቸው እያጠረ እንጂ እየቀጠለ አይሄድም። በስራ መብላትን የሚያስቡ ሰዎች እንጀራቸው እየበዛ እየሰፋ ዕውቀታቸው እያደገ እየሰፋ ነው የሚሄደው እና መስራት አያጎልም፣ መስራት አያከስርም። ሁላችን ቀን ከሌት ብንሰራ ለሀገራችን፣ ለኢትዮጵያ፣ ለሕዝባችን ብንሰራ ሽልማታችን በምድርም በሰማይም ነው። ይሄ ስራ አድካሚ ነበር እንደምታውቁት። ይሄ ስራ በጣም ብዙ ጭቅጭቅ ያለበት ነገር ነው። ውጤቱ ግን ያማረ ነው። አንድ ነገር ብቻ ላንሳለን። ይህንን ስራ ስንጀምር የዛሬ 4-5 ዓመት ገደማ አዲስ አበባ በነበረው ጥናት የአዲስ አበባ የግሪን ከቨሬጅ ከ3% በታች ነበር፣ 2 point something ነበር። አሁን ወደ 20 እየቀረበ ነው። ማየት የፈለገ ሰው ከቦሌ እስከ ጎሮ ያለውን ግራና ቀኝ እየነዳ ይመልከት። ጫካ ነው እየፈጠርን ያለ ነው። ከ2-3 ዓመት በኋላ አዲስ አበባ ለማንም ውብ፣ ለመኖር የምትመች የምታጓጓ ከተማ ትሆናለች። ውብ ህዝብ ነው ያለን። እጅግ ቆንጆ ህዝብ፣ ታታሪ ህዝብ፣ አፍቃሪ ህዝብ